ሰላም ሰላም እንደምን አላችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ጄሪ ነኝ። እንኳን ለዛሬዋ ቀን በሰላም አደረሰን። ልዑል እግዚአብሔር አምላክ ስሙ የተባረከ የተመሰገነ ይሁንልን። ዛሬ ደግሞ ይኸው እዚህ ጋር የምታዩትን የእንጀራ ላዛኛ በጾም ወጥ በአትክልት ወጥ እንዴት አጣፍጠን እንደምንሰራ ነው የማሳያችሁ። ይሄንን ዊኬንድ ላይ ቤታችሁ ስትሆኑ እንዲህ ቤተሰብ ሲሰበሰብ ጓደኞቻችሁ ሲመጡ በዚህ መልክ እንጀራችንን አዘጋጅተን እንደ ላዛኛ ሁሉንም ወጥ አንድ ላይ አቅርበን በሚጣፍጥ መልኩ በዚህ አቅርበን መመገብ እንችላለን ማለት ነው። ይኸው በጣም ያምራል ከቃሪያ ስንጉ ጋር በዛ ላይ ጤናማ የሆነ እንዲሁም ደግሞ የፍስግም መስራት ትችላላችሁ። በስጋ በመናምን በደንብ አጣፍጣችሁ የፍስግም እንሰራለን። ይሄ ደግሞ ሞር ለጾም ጊዜ እንደገና ደግሞ ለለውጥ በጣም ደስ የሚል ነው። እንደምትወዱት እርግጠኛ ነኝ። ይኸው አንዳንዷን እያወጣን እንግዲህ የሚፈልግ ሰው በዚህ መልኩ ይመገባል ማለት ነው። እንደምትወዱት እርግጠኛ ነኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ትገልጹልኛላችሁ። እንዲሁም ደግሞ አዲስ የሆናችሁ ደወሏን ክሊክ በማድረግ ኦል የምትለዋን ክሊክ በማድረግ አዳዲስ ቪዲዮዎች በምለቅበት ጊዜ ወደ እናንተ በቶሎ ይደርሳችኋል። አብራችሁኝ ስለሆናችሁ ስለ ኮሜንታችሁ ሼር እያደረጋችሁ ስለምታበረታቱኝ ሁሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁኝ። በተረፈ እንዴት እንደሰራሁት ወደ አሰራሩ እንሂድ ማለት ነው። ያው ምንም አያስቸግርም። ቁርጥ እያደረግን በዚህ መልኩ እናወጣዋለን ማለት ነው። ወደ ስራው እንሂድ።